ይቅርታ አልጠይቅ ነው የመጣው። ለምን መሰላችሁ? እንግዲህ እዚህ ሪፕላይ የሰጠሁትን ቪዲዮ ሁላችሁም አይታችኋልና ማን ነው ማንቱፋ የሚባለው ለመሞት ላይቭ ፌስቡክ ገብቶ ምናምን ከዛ ቀጠሮ ከያዘ በኋላ ጓደኞቹ መተው ለምን ጓደኞቹ እንኳን አይደለም ኮሜንታተሮቹ ኮሜንት የሰጡት አይ ነው ብለው ሐሳቡን አስቀይረው እንትን አላለም እና ከዛ በኋላ ግን እኔ እንደቀልድ ብዬ ነው ለምን በራስ የመወሰኑን ስልጣን እንትን አሉት ምቀኞች ምናምን ብዬ ኮሜንት ሰጥቻለሁ። ይሁን እንጂ ይህ ሰው ወዶ አይደለም። ለምን መሰላችሁ? አስታውሳለሁ የተዋህዶ ልጅ ነበር ሲጀምር። ከዛ ጴንጤ ነኝ ብሎ በቃ እንዳልኳችሁ ፓስተር ነኝ ብሎ ፓስተር ቢንያምን የመሰሉ ድንቅ ኢትዮጵያውያን ባሉባት ስንትን ያው እንደዛ ብሎ አስታውሳለሁ። ኢየሱስ ኦሮሚያ ነው፣ ሀጫሉ ሁንዴሳ ቅዱስ ገብርኤል ይበልጣል ብቻ እንዲያውም እኔ ራሴ ሁሉ ኢየሱስ ነኝ የሚል ንግግር ሁሉ ተናግረዋል አለ መረጃው ማለት ነው። እና so seems like የሆነ ሜንታል ችግር ያለበት ልጅ ነው። እና መጨረሻም በፌስቡክ ላይቡ እሞታለሁ ብሎ ቀጠሮ ማስያዙ እንዳልኳችሁ እውነትም ችግር ላይ እንደ አንድ ክርስቲያን መጸለይ ነበረብኝ እንጂ መቀለድ አልነበረብኝም። ህሊና ያለ ልጅ ነኝና I'm sorry በተረፈ ግን ፈለገ ቢሆን በሃይማኖት አትቀልዱ፣ ባካችሁ ክፉ አትሆኑ። ሌላውን ብሔር በመሳደብ ሌላው ደግሞ መቅሰፍት ልትቀሰፉም ትችላላችሁ። አንዳንዴ የሰው ልጅ እንግዲህ ከመላእክታን ጋር ስታወዳድሩ፣ አንዳንዴ ክርስቶስን ብሔር ስትሰጡት፣ አንዳንዴ ይገርመኛል እግዚአብሔር ምህረቱ ላለውና ለማንኛውም አሁንም እንኳን ተረፍክ እንኳን አልሞትክ፣ ግን እግዚአብሔር ምህረቱን ይላክል። አሁንም ታመነ ያለው